ፈንዲንግ ፒፕስ ላይ የመጀመሪያ ፔአውታችንን ሴኩር አድርገናል ማለት ነው። እኔ ፈንዲንግ ፒፕስን ለመጀመሪያ ጊዜ ነው አካውንት ከነሱ የገዛሁት። ከዚህ በፊት ተጠቅሜ አላቅም። በዚህ ቪዲዮ እንዴት እንደነበረ የኔን ኤክስፒሪየንስ ከቻሌንጅ ፌዙ እስከ ፓስ ሆኖ ፔአውት እስኪደርስ ያለውን ኤክስፒሪየንስን እና ኬዋይሲውን ለማለፍ ምን አይነት ዶክመንት እንደተጠቀምኩኝ፣ ምክንያቱም ትንሽ ኬዋይሲው አስቸግሮ የነበረ እሱ ምን አይነት ዶክመንት እንደተጠቀምኩኝ እነግራችኋለሁ። አብረንም ፔአውቱን ሪኩዌስት እናደርጋለን ማለት ነው። ከዛም በኋላ በምን ያህል ጊዜያት ውስጥ እንደሚደርስ አብረን እናያለን ማለት ነው። ቪዲዮን ከመጀመራችሁ በፊት ሰብስክራይብ ያላረጋችሁ ልጆች ስለ ትሬዲንግ በደንብ የምንወያይበት ቻናል ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ላይክ አድርጋችሁ ጀምሩት ማለት ነው። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ ምክንያቱም የተለያዩ ቻሌንጆችን እያዘጋጀን ተመልካቾቻችንን እንሸልማለን ማለት ነው። በየሳምንቱም $10 ሽልማት አለን። እኔም በየቀኑ የራሴን የዩሮ ዩኤስዲ አናሊሲስ ፖስት አደርግላችኋለሁ ማለት ነው። ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። እንዳልኳችሁ ፈንዲንግ ፒፕስን ለመጀመሪያ ጊዜ ነው የሞከርኩት። የገዛሁትም አካውንት የ50,000 አካውንት ነበረ። ወደ $200 ምናምን ይመስለኛል የገዛሁት። እንደገና 30% ዲስካውንት አግኝቼ ነበረ። ምክንያቱም ዲስካውንት ኮዶችን ፕሮፎርም አካውንት ስትገዙ በጣም ነሰሰሪ ነው። ምክንያቱም ኤክስትራ 30% ዲስካውንት አገኛችሁ ማለት ከአንድ አካውንት $50 ከአንድ አካውንት ብቻ ታተርፋላችሁ ማለት ነው እንደ ኮስት። ዲስካውንት ኮድ መጠቀም በጣም ምርጥ ነገር ነው። እናንተም ከፈለጋችሁ የፈንዲንግ ፒፕስ ዲስካውንት ኮድ አስቀምጥላችኋለሁ ኮሜንት ሴክሽን እና ዲስክሪፕሽን ላይ ማለት ነው። እንደዛ አድርግቼ ወደ $230 ይመስለኛል የገዛሁት። አካውንቱን ዊዝን 2 ዊክስ ነው ፓስ ያደረኩት ማለት ነው። ሰርቲፊኬቶቹን ፊት ለፊት እንደምታዩቸው በጣም በትንሽ ጊዜ ውስጥ ነው ፓስ ያደረኳቸው። የቀረውን ነገር ደግሞ ገብተን ዳሽቦርዳችን ላይ እያየን ስለ ኬዋይሲውም ሙሉ ፔአውት ፕሮሰሱም ስለ አካውንቶቹም እናያለን ማለት ነው። አሁን ወደ ስክሪኑ እንሂድ ማለት ነው። ጋይስ የፈንዲንግ ፒፕስ ላይ አካውንት ካላችሁ ዳሽቦርዳችሁ እንደዚህ ነው የሚመጣው ማለት ነው። ከዛ እናንተ ኖርማሊ አካውንታችሁ የምታገኙት እዚች ሻንጣ የምትመስለዋል ነው። እሷን አንድ ጊዜ ትነካላችሁ። እንዳልኳችሁ አካውንት ከገዛችሁን አካውንት ለመግዛት ከዚህ በፊት የሰራሁት ቪዲዮ ይኖራል። ኤኒ ፕሮፎርሞች ላይ አካውንት እንዴት እንደምትገዙ የሚያሳይ ቪዲዮ፣ እሱን ከቻልኩኝ ፒን አደርግላችኋለሁ። መግዛት የሚከብዳችሁ ነገር የለውም። እዚህ ጋር እንደምታዩት ይኸው ኦል ታይፕስ፣ ኦል ስታተስ፣ ኦል ፌዝ ይላል። ኦል ስለዚህ ሁሉንም እዚህ እስከዛሬ ፈንዲንግ ፒፕስን ስጠቀም ያሉ አካውንቶችን ነው በዝርዝር የሚያመጣው። እዚህ ጋር 3 አካውንቶች ብቻ ይላል። እዚህ ጋር ይሄ ስቱደንት የሚለው ነው። ይሄ ፌዝ 1 ማለት ነው 8% ማምጣት የሚለው ፓስት ይላል። ይሄ ደግሞ ፌዝ 2 ነው 5%። ይሄ ደግሞ ማስተር አካውንት ነው ማለት ነው አራውንድ 1% ማለት ነው ፕሮፊት። እሱ ነው ያሉት ማለት ነው። ፈንዲንግ ፒፕስ ላይ የሪዋርድ ሳይክሎች አሉ። እኔ ባይ ዊክሊ እንደምታዩት ባይ ዊክሊ ነው። ባይ ዊክሊውን ራሳችሁ ነው የምትመርጡት። ዊክሊ ማድረግ ትችላላችሁ፣ መንዝሊ ማድረግ ትችላላችሁ። አሁን ባይ ዊክሊ ነው። ባይ ዊክሊ ስታደረጉት 80% ስፕሊት ነው የሚኖራችሁ። መንዝሊ ብታደረጉት 90% ነው። ግን አንዳንድ የተለያዩ የሚቀናነሱ ነገሮች አሉ። ስፕሊታችሁ እየቀነሰ ነው የሚሄደው ሞር ፍሪኬንት ባደረጋችሁት ቁጥር ምናምን። ስዊት ስፓት ነው ብዬ ማምነው እኔ ባይ ዊክሊ ነው። ያን ያህል አያስፈልጋችሁ። ስፔሻሊ ብዙ መልቲፕል የሆኑ አካውንቶች ሲኖራችሁ ማክሰኞ ነው ፔአውት የሚሆነው ማለት ነው። አካውንቶቹን ፓስ አደረግን። አካውንቱን ፓስ በምናደርግበት ጊዜ ኬዋይሲ ይጠይቁናል። ኬዋይሲ ላይ ምንድነው ያስተዋልኩት? ሞስት ኦፍ ፕሮፎርምስ አሁን ላይ አንድ ኢንፎርሜሽን ካስገባችሁ በቂ ነው። ፎር ኤግዛምፕል ናሽናል አይዲ የምታስገቡ ከሆነ ናሽናል አይዲያችሁ በቂ ነው። በሱ ሙሉ ኮምፕሊት የሆነ ኬዋይሲ ያስንትን ይሏቸዋል። ፈንዲንግ ፒፕስ ላይ ግን ግዴታ ፕሩፍ ኦፍ ሬዚደንስ ዶክመንት ያስፈልጋቸዋል። አሁን ለምሳሌ ናሽናል አይዲያችሁን ብታስገቡ ፕሩፍ ኦፍ ሬዚደንስ ግዴታ ያስፈልጋቸዋል። ቢል ወይም ደግሞ ባንክ ስቴትመንት፣ ዋይፋይ የተከፈለበት፣ ውሃ፣ መብራት ኦር ደግሞ እንዳልኳችሁ ባንክ ስቴትመንት የሆነ አድሬሳችሁን የሚያሳይ ግዴታ አድሬሳችሁን ናሽናል አይዲያችሁ ላይ ኦር ፓስፖርታችሁ ላይ ያለውን አድሬስ የሚደግፍ አድሬስ ያለበት ዶክመንት ኤክስትራ ይፈልጋሉ ማለት ነው። እሱ ፓርት ላይ ብቻ ነው የተቸገርኩት። ምክንያቱም ኦልሞስት ብዙ ቦታዎች ላይ እሱ ቀርቷል። አንድ ዶክመንት ካሳያችሁ ፓስ ተደረጋላችሁ ቤቢ ፓስፖርታችሁን ምናምን ነገር ማለት ነው። ኤኒ ፕላትፎርሞች ላይ ብሮከሮች ላይ እሱ እየቀረ ስለሆነ በአንድ ዶክመንት ብቻ ስለሆነ እሱን መልሼ ማግኘትን ያንን ፕሮፎርዝ ተቸግሬ ነበር። እጃችሁ ላይ ያለ ልጆች ግን አትቸገሩ ማለት ነው። ኬዋይሲ ላይ ተጠንቀቁ ማለት ነው። ኬዋይሲ የሚኖረው ፓስ ካደረጋችሁ በኋላ ነው። ኔክስት ስቴፕ እዚህ ጋር ፔአውት ሪኩዌስት የምታደርጉበት ቦታ ነው። እዚህ ጋር ተነካላችሁ። እዚህ ጋር አሁን ምንም የመጀመሪያ ይኸው ፈንዲንግ ፒፕስ ላይ ምንም ፔአውት ያደረግነው የለም። ፔአውት ይሄንን ሪኩዌስት ፔአውት የምንለው ሪኩዌስት ሪዋርድ የሚለውን እንነካለን ማለት ነው። ከዛ ይኸው አንድ አካውንት ነው ያለን አክቲቭ አይደለ። ከዚህኛው ነው አይደለ ማድረግ የፈለግነው። እዚህ ጋር መተን ክሊክ ስናደርገው ይሄን ዝርዝር ያመጣል። ሌላኛው አንድ ያስተዋልኩት ነገር እኔ ኖርማሊ እቺን 1% ብቻ ሴኩር ሲያደርግ እቺን 1% ብቻ ስለፈለግኳት አልነበረም። አብዛኞቹ ፕሮፎርሞች ስለሚያደርጉት የከፈላችሁበት ሪዋርድ ይመለስላችኋል ካለፋችሁ በኋላ አይደለ። ፈንዲንግ ፒፕስ ላይም እንደዛ ነበር ይመስለኝ። ምክንያቱም ዲፕ አላነበብኩትም። እሱ ይኖሩ አይኖሩ ቼክ አላደረኩም። ምክንያቱም ይኖራል ብዬ ኤክስፔክት ስላደረኩኝ እኔ እቺ 1% ፕላስ ደግሞ የከፈልኩት አራውንድ 200 ምናምን
$300 ወይ $300 አራውንድ እዛ አካባቢ አብሮ ይመለሳል። ምክንያቱም የከፈላችሁበት ፓስ ካደረጋችሁ ይመለሳል። ፈንዲንግ ፒፕስ ላይ እሱ የለም። እሱን አድ ማረጊያ እዚህ ጋር ምንም አይነት ዲቴይል የለም። ሶ እንዴት እንደምናገኘው አይ ዶንት ኖ በት የለም ማለት ነው ፕሮባብሊ። ሶ እሱን ብቻ ነው ማውጣት የምንችለው። ሶ ማክሲመም ማውጣት የምንችለው እዚህ ጋር ያለው እንትን ነው ማክስ እንለዋለን ማለት ነው። ሶ ፔመንት ሜትዳችንን ክሪፕቶ እንለዋለን። ክሪፕቶ ዋሌት እዚህ ጋር ከዛ አድ እናደርጋለን። ያን መጣና 0 እንለዋለን ማለት ነው። ሶ እሱን 0 በምንልበት ጊዜ በቃ ይሄ ኮምፕሊትሊ ይጠፋል። አሁን የምናገኘው 474 ነው ማለት ነው። 474 እንዴት ነው የሆነው? እዚህ ጋር እንደምታዩት 474 የሆነበት ምክንያት ቶታል ፕሮፊታችን 593 ደን 80% ስፕሊት ነው። ከዛ እሱ 80% ስፕሊት ይሄን ያክላል 470 ምናምን ይመጣል። የሰርቪስ ፊ ደግሞ $10 ይቆርጡታል ማለት ነው። ብቻ 400 ወደ $464 መጣ ማለት ነው። ሶ ከዛ በኋላ ግን እዚህ ጋር ዲስካውንት 5% ማግኘት ትችላላችሁ በዚህ ብር አካውንት መግዛት ከፈለጋችሁ ፔአውት ማድረግ ባትፈልጉ ይላችኋል። ግን ለኔ 5% ራሱ በጣም ትንሽ ነው። ምክንያቱም ኦሬዲ እዚህ ጋር ራሱ የ20% ፕሮሞሽን እያስተዋወቁ 5% ዲስካውንት ታገኛላችሁ ማለት ይህንኑ አውጥተ ነው በ20% ዲስካውንት መጠቀም እንችላለን። እዚህ ጋር በ5% ከመንገዛበት ናንሴንስ የሆነ ነገር ነው ቢሆንስ። አሁን እዚህ ጋር ዋሌታችንን አድ እናድርግ። እኔ የምጠቀመው የኤክስነስን ዋሌት ነው። እንዴት እንደምታገኙት ላሳያችሁ። ምክንያቱም ብሩን እዛው ኤክስነስ ላይ አድ ማድረግ ስለምችል፣ ምክንያቱም ክሪፕቶ ዋሌት ስላለው ባይናንስ ላይ ኮሚሽን ስለሚወስድ ምናምን ትራንዛክሽን በምትፈጽሙበት ጊዜ ትራንስፈር በምታደርጉበት ጊዜ ኮሚሽን ይወስድባችኋል። $1 ትሁን ምንም $1 ኮሚሽን ይወስዳል። ኤክስነስ ላይ እንደዛ የለም። ግን ክሪፕቶ ዋሌት አለ። እንደገና ራሱን ብር ትሬድ ማድረግ ይችላል እዛው ላይ። ኤክስነስን ነው የምጠቀመው። ኤክስነስ ላይ ገብቻለሁ። ኤክስነስ አካውንት እንዴት መክፈት እንዳለባችሁ ማታውቁ ልጆች አሁንም አንድ ቪዲዮ እዚህ ጋር ፒን አደርግላችኋለሁ ማለት ነው፣ ማየት ትችላላችሁ። ኤክስነስ አካውንት ያላችሁ ደግሞ ዋሌት እንዴት ነው የምታገኙት? ልክ ዳሽቦርዳችሁ ላይ ከገባችሁ በኋላ እዚህ ጋር ፔመንት ዋሌት ይላል። ደን እዚህ ጋር ክሪፕቶ ዋሌት የምትለዋን አንድ ጊዜ ትነካላችሁ ማለት ነው። ከዛ በኋላ ይሄው እዚህ ጋር ያሉትን ዋሌቶች በሙሉ ያመጣላችኋል። እኛ ምንድነው የምናደርገው? እዚህ ጋር አድ ክሪፕቶ ዋሌት የሚለውን እነካና አድ ዋሌት እንለዋለን። ኔትወርክ እንመጣለን። TRC20 እኔም ሞስት ኦፍ ዘ ታይም የምጠቀመው ነው። ከዛ ከረንሲ USDT፣ ከዛ ዋሌት ኔም፣ ደን ዋሌቱን ኮዱን ኬት እናመጣለን። ኤክስነስ ላይ እንሄዳለን። ኦር ደግሞ ኤኒ እናንተ መጠቀም የምትፈልጉበት ጋር ከዛ ይሄው የUSDT TRC20 አይደል የመረጠው TRC20 USDT እንመጣና እዚህ ጋር ዲፖዚት የምንለው ነካዋለን ማለት ነው። ከዚህ ጋር ኮዱን እንዲሰጠን ማለት ነው። ከዛ በኋላ ኮንቲኒው እንለዋለን። ከዛ በኋላ ኮዱን ይሰጠናል። አሁን ይሄ አድሬሱ ተልኮልናል ተሰጥቶናል አይደል? ኮፒ እናደርገውና ይሄን ጋር እንመጣና እዚህ ጋር መተን ፔስት ማድረግ ነው ማለት ነው። ይሄው በስነ ስርዓት ፕሮቫይድ እንዳደረኩኝ ኮንፊርም እናደርገዋለን ማለት ነው። ከዛ በኋላ ሴቭ ዋሌት የምትለዋን ነው የምንነካው ማለት ነው። ይሄው እዚህ ጋር መጥቷል ማለት ነው። አሁን እዚህ ጋር እንደምታዩት ኢሜይል ይላክላችኋል አካውንታችሁን ኮንፊርም መደረጉን ይላል። እዚህ ጋር እንደምታዩት ፔንዲንግ ይላል። ኢሜይሉን ቼክ እናድርግ። ይሄው እዚህ ጋር እንደምታዩት ኮንፊርሜሽን ኢሜይል ተልኳል። ኮንፊርም ዋሌት የምትለዋን እንነካለን ማለት ነው። ዛ ኮንፊርሚንግ ይላል። ዋሌት ኮንፊርምድ ይላል ማለት ነው። ዋሌታችሁ ቫሊድ ነው ማለት ነው። እዚህ ጋር ተመልሰን ሎድ ማድረግ እንችላለን ማለት ነው። ይሄው አክቲቭ ሆነ ማለት ነው። አሁን አክቲቭ ካለ በኋላ ተመልሰን የቅድሙ ፕሮሰስ እንቀጥለው። ሪኩዌስት ላይ እንመለስ። አሁን ፈጠን ብለን እንመለሰው፣ ምክንያቱም የምናውቀው ነገር ነው። እዚህ ጋር ማክስ አማውንቱን የምናስቀረው ነገር የለም። ክሪፕቶ ዋሌት ላይ ይሄው ኢዩኤልኤፍኤክስ የሚለው ቅድም በኒክኔም አድ ያደረግነው ዋሌት ነው። ዘን እዚህ ጋር መተን ምንድነው የምናደርገው? 0 እናደርጋለን። ከዛ በኋላ እዚህ ጋር ተርምና ኮንዲሽኑን አንብቡ ምናምን ይላል። በቃ ያን ያህል እንትን የሚል አይመስለኝም፣ የሚረብሸን አይመስለኝም። ከዛ ክሌም ማይ ሪዋርድ ሚኑን እንነካለን ማለት ነው። ይሄው እዚህ ጋር እንደምታዩት ሰሚት እንደተደረገ ይነግረናል ማለት ነው። ከዚህ በኋላ ምንድነው የምናደርገው? ፔአውታችን እስኪገባ እንጠብቃለን። በምን ያህል ሰዓት እንደሚገባ፣ በምን ያህል ቀንም ሊፈጅ ስለሚችል እንደሚገባ ቼክ እናደርጋለን ማለት ነው። አሁን ወደ አካውንቱ ብንጠብቅ ይሄው ስታተስ እንደምታዩት ሪዋርድ ፔንዲንግ አለ ማለት ነው። ይሄ አካውንት ሪዋርዱ ተልኮ ከዛ በኋላ ሪሴት ይሄው አካውንቱ አሁን ሪሴት ተደረገለ። ከነገ ጀምሮ አሁን ደግሞ ይሄንኑ አካውንት እንደ አዲስ ትሬድ ማድረግ እንጀምራለን ማለት ነው። ሪዋርዱ ፔንዲንግ ላይ ነው። አይ ቢሊቭ እሱን ማድረግ እንችላለን። ወይም ፔአውቱ እስኪገባ ጠብቁ ከተባለ we will see። የተለየም ነገር ከተፈጠረ አሁን ለምሳሌ ፔአውት ሪጀክሽን it can happen እሱን እናያለን ማለት ነው። ኢሜይላችሁ ላይ ይሄው ሪዋርድ ሪኩዌስት ሪሲቭድ ይላል። ይሄው ሪዋርድ ሪኩዌስት እንዳደረግ ተቀብለናል የሚል ነገር ተልኳል ማለት ነው። ስለዚህ እንጠብቅ ማለት ነው።
እዚሁ ጋር እንደምታዩት ወዲያውኑ አሁን ባሁኑ ማለት ነው ባክ ቱ ባክ አሁንኑ ሪዋርድ ፕሮሰስድ ሰክሰስፉሊ የሚል ነገር ደርሷል። አይ ቲንክ አፕሩቭድ ሆኗል ማለት ነው አይደለ? ሶ እስኪ ሜቢ ኤክስነሳችን ላይ ከገባ ምናምን ዋሌት ይኸው ዊዝን ሰከንድ ማለት ነው። አሁን እዚህ ጋር ምንም አይነት ከት የለውም እንደምታዩት ወዲያው ገብቷል ማለት ነው። ግን ቀንሷል። ያየነው $400 ነበር አይደለ? ለምን እንደቀነሰ እስኪ ኤኒዌይስ እስኪ ሌትስ ሲ ያለውን ነገር እዚህ ጋር እስኪ ሎድ እናድርገው። ይሄው አካውንቱ ሪሴት ተደርጓል። ሰርቲፊኬት ላይ ብንሄድ ይሄው ወዲያውኑ ሰርቲፊኬት አር ተደርጓል። $464 ሰርቲፊኬት ይላል። የገባው ወደ እስኪ ነው ወደ 450 ነው። ኤኒዌይስ በጣም ፈጣን ፔአውት እንደሆነ እዚሁ ቪዲዮ ላይ አይተናል ማለት ነው። በጣም በፍጥነት ነው የገባው። ምክንያቱም ኢሜይሉ ላይ እንደምታዩት ባክ ቱ ባክ ከ36 ሪኩዌስት ተልኳል አለ ሪፕሮሰስድ ተደርጎልሃል አለ ወዲያው በዛው በአንድ ዊዝን 1 ሚኒት አልሞላም። በጣም ቤስት የሆነ ፐርፎርማንስ ነው ብዬ አስባለሁ። በዚህ ፍጥነት እኔ ፔአውት ተቀብዬ አላቅም። እዚሁ እያየ ነው ሁሉም ነገር አለቀ ማለት ነው። በጣም ሴፈስት እና በጣም ጥሩ እንደሆኑ ያየንበት ነው ብዬ አምናለሁ። ይሄን ይመስላል ማለት ነው። this is my proof, this is my result, so if you want you can use it ማለት ነው። እንዳልኳችሁ ዲስካውንት ብትጠቀሙበት ሞር ታተርፋላችሁ። የዲስካውንት ኮድ ከፈለጋችሁ አስቀምጥላችኋለሁ ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ ማለት ነው። ጋይስ ከሞላ ጎደል ያለው ነገር ይሄን ይመስላል። እናንተ ፈንዲቅ ፒፕስን የምትጠቀሙ ከሆነ ወይም ለመጠቀም ካሰባችሁ ይህ ቪዲዮ ይጠቅማችኋል ብዬ አስባለሁ። ፔአውትም ስታደርጉ ግራ እንዳትጋቡ ይረዳችኋል ማለት ነው። ቪዲዮውን እስከዚህ ድረስ ካያችሁት ሰብስክራይብ እና ላይክ ሳታደርጉ እንዳትወጡ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።